አሊኮ ዳንጎቴ አፍሪካውያን ሆይ አትጨነቁ እያሉ ነው ማለት ነው። በአፍሪካዊ ቢሊዮነር አሊኮ ዳንጎቴ ባለቤትነት የሚመራው ግዙፉ የነዳጅ ማጣሪያ ፋብሪካ ለመጀመሪያ ጊዜ የተለያዩ የአፍሪካ ሀገራት የነዳጅ ኤክስፖርት መጀመሩን አስታውቋል። ፋብሪካው 456 ቶን ነዳጅ ለሽያጭ ያቀረበ ሲሆን የመጀመሪያዎቹ ገዢዎችም አይቮሪ ኮስት፣ ካሜሮን፣ ታንዛኒያ እና ቶጎ መሆናቸው ተገልጿል ማለት ነው። በናይጄሪያ የሚገኘው ይህ ማጣሪያ በቀን 650 ሺህ በርሜል ነዳጅ በማጣራት አቅም ያለው ሲሆን የናይጄሪያ ፍላጎት አሟልቶ ለውጭ ሀገራትም ጭምር ያዳረሰ ይገኛል ማለት ነው። ይህ ማለት ነው በናይጄሪያ 650 ሺህ በርሜል እንዳለው ነግሬያችኋለሁ። የናይጄሪያ ፍላጎት አሟልቶ ምን እያደረገ ነው? ኤክስፖርት እያደረገ ይገኛል ማለት ነው። እንደምታውቁት በመካከለኛው ምስራቅ ባለው ግጭት ምክንያት የተከሰተውን የኃይል አቅርቦት እጥረትና የዋጋ ንረት ለመቋቋም ኤክስፖርት በአፋጣኝ እንዲጀመር ተደርጓል ማለት ነው። ይህ ጅማሮ ለምስራቅ፣ ለምዕራብ፣ ለመካከለኛው አፍሪካ ሀገራት አስተማማኝ የኃይል አቅርቦት ለመፍጠር ትልቅ ተስፋ ሆኗል። ፋብሪካው በ2024 ስራ ከመጀመሩ በፊት ናይጄሪያ የነዳጅ ፍላጎቷን ሙሉ በሙሉ ከውጭ በማስገባት ታሟላ ነበር። አሁን ግን ላኪ መሆን ችላለች ማለት ነው። የአፍሪካውያን ቃል አቀባይ እንደገለጹት ከአፍሪካ ሀገራት በተጨማሪ ከሌሎች አህጉራትም ከፍተኛ የነዳጅ ፍላጎት እየቀረበላቸው ይገኛል ማለት ነው። ለመረጃው ጌጡ ተመስገን እንደ ዋቢነት ወስደናል ማለት ነው። አሊኮ ዳንጎቴ የአፍሪካዊ ቢሊዮነር ነው፣ ናይጄሪያዊ ቢሊዮነር ነው ማለት ነው። ስለዚህ ነዳጅ ማጣሪያ ያለው እዚህ ራሳችን ጋር ስላለን ሪሶርስ እጅ ላይ መሆን ጥቅሙ ይሄን ይመስላል ማለት ነው። ሳሪስ ቲቪ ላይ ትገኛላችሁ። ሳሪስ ቲቪ ላይ ትገኛላችሁ። ወደፊት በእርግጠኝነት የምነግራችሁ ነገር ቢኖር ሰብስክራይብ ማድረጋችሁ አይቀርም። ወደፊት ደግሞ ሰብስክራይብ ማድረጋችሁ ካልቀረ ለምን ገና ከሆነ ሰብስክራይብ አታርጉ? ማንን? ሳሪስ ቲቪን ምርጥ ፕሮግራም ይዘንላችሁ እየቀረበ እንገኛለን። እስከዛ ድረስ እነዚህ ነገሮች እያጣጣማችሁ አብራችሁን ቆዩ። ሳሪስ ቲቪዎች ነን ማለት ነው። አሊኮ ዳንጎቴ እንግዲህ እንደዚህ ብሎናል። እናንተስ ምን ትሆናላችሁ? እኛ ደግሞ ነዳጅ አለን እንደምታውቁትና ያንን ራስ አውጥተን መስመር ብንጀምሩላ በጣም ነው ደስ የሚለኝ። በነገራችን ላይ ይሄ መንገድ ላይ ሴድ የቀረስኩት ነው። ከብሔራዊ አካባቢ ጀምሬ እስከ ቦሌ ሄጄ ነበረ። በዚህ ውስጥ እያረኩ ሄጃለሁ። በነገራችን ላይ መንገድ ፏ እያለን እና ይህንን ከኡራኤል እስከ 22 ያለውን መንገድ ደግሞ እናንተ ኢንጆይ አድርጉት። በዛውም ደግሞ ሰብስክራይብ በማድረግ ሳሪስ ቲቪን ሰብስክራይብ በማድረግ በእርግጠኛ የምነግራችሁ ወደፊት አሁን ባታረጉት በእርግጠኛ የምነግራችሁ ወደፊት ማድረጋችሁ ስለማይቀር ገና ከሆኑ ሰብስክራይብ አድርጉ። እናመሰግናለን አሊኮ ዳንጎቴ፣ እናንተንም እናመሰግናችኋለን። ሰብስክራይብ ስላደረጋችሁ ቤተሰብ ስለሆናችሁ ከልብ አድርገን እናመሰግናለን። ሳሪስ ቲቪ ይለያል ስንላችሁ በምክንያት ነው። ኢንጆይ እንግዲህ መንገዱን ተዝናኑበት። መልካም ቆይታ ይሁንላችሁ።